ያደረገው አክት በጣም ነው ያሳቀኝ። በቃ ልክ እንደ ህንድ ፊልም ማለት ነው። በቃ አወራወሩ ራሱ ውርውር ሲያረጋት ሰይድ ለሄዳ ጥምጥም ምናምን ነገር እንደዚህ ያሉት በቃ ወይ ልጁ የህንድ መወለድ ነገር ሳይኖርባቸው አይቀርም። እና የሰይድ አስተቃቀፍ የልጅቷ እንደዚህ ሽክርክርክር የዛራና የቻንድራን ቪዲዮ ትንሽ ላሳያችሁ። እኛ ደኔ ደግሞ ፍራንክ ላይ ያርገኝ ምንድነው እያልኩ ነበርኩ። ለሰው ይመጣ ነበር መሰለኝ። ጋይሶዩ ከባድ ሰው ነው። ደግሞ ቤተሰብ እምቢ አላለም ነበር። ያኛው ወንድሜና ይሄኛው ነበሩ። ይሄኛው ደግሞ አዝኖልኝ ይሻለ በቃ ሌላ ምን ፈልጋል? በድጋሚ ራሱ ልታጠፋ ሞክራ ነበር። በጣም አዝኜ ነበረ እና መጣች። አልሐምዱሊላህ እንኳን ተረፍሽ። አንቺ ለምንድን ነው ገባል ድረስ አውርተሽ በጊዜ ወደ ቤት ትመለሻለሽ። እሷ ግን እዚህ ጋር ምንድን ነው ያለችው? እዚያ ጥፋ አንቺ ለቤተሰቦች ክብር የለሽም እንዴ? ምን አይነት ቤተሰብ ነው ያሳደገሽ? ከተፈቀደልሽ በኋላ ነው ምንም የሚሉት ነው እዚያ ጥፋ ማለት እንዴ? ምን አይነት ቤተሰብ ውስጥ አድገሽ ነው? እውነት አንዳንድ ልጅ ቤተሰብ ያሰድባል። እዚያ ጥፋ የዚህን ያልቸኩለሽ ሲፈጠር እውነት ለመናገር ከሆነ ሳይድና አንቺ ምናችሁ አያምርም። አላሁ አለም እውነት ኒካሳ እናረግ ብላችሁ እስከዛሬ ቁጭ ብላችኋል ወይስ አላላችሁ? እና ውድ ቤተሰቦቻችን በቃ እንትን እያለን ነው አልሽም። አዩ በቃ ከሄደች በኋላ ተመልሳ መታ ጥምጥም ለራሱ ወንድምየው ሲያመጣ ወንድምየው አምጥቶ ድጋሚ ላሳያችሁ። ወንድምየው አምጥቶ የወረወራት ፓርት ብቻ ልብ ብላችሁ ይልኝ። አያችሁት? አምጥቶ እንዲህ ሲወረውራት ሂዳ ሰይድ ላይ የተጠመጠመችው። አሁን እንደው መቼም የህንድ ፊልም ነው ብል ቅናት አያስመስልብኝም አይደል? ሱመያ ቀንታ ነው እንደማትሉት ተስፋረጋለሁ። ምክንያቱም እዚህ ላይ ልብ ብላችሁ ብታዩ የሚያደርጉት ነገር በጣም ያስጠላ። እኔ ማን እንደምትሸውድ እራሱ አላወኩም። እኔን እየሸወድክ ነው፣ ተመልካች እየሸወድክ ነው፣ ቤተሰብ እየሸወድክ ነው ወይስ ማን ነው የምትሸውደው? ወይስ ራስህን ነው የምትሸውደው? ልጅቷን ወደህ ሰፈር ለሰፈር እንደዚህ ስጋ እንዳየውሻ ካታልከሰከስክ ለምን አታገባትም እንዴ? ምን እዚህ ጋር እሷ እንደዚህ ባትል እንደዚህ ያላርግም። በቃ እሱ ልጅቷ ብቻ እኮ አይደለም አስለን እዚህ ልጅቷ አሁን እንዳየው ምናልባት ልጅቷ የሆነት ፍቅር ልዟት ሊሆን ይችላል። ግን እንደዚህ በር ከተዘጋባት ምናምን አላሁ አለም እውነት ከሆነ ለትንሽ ቀን ነው እንደዚህ የምትሆነው። አንተ ጥላት ስትመጣ ተስፋ ትቆርጣለች። ግን ሰፈር ለሰፈር እየሄድክ ባታስፈራራችሁ ነው እንደሚገርመኝ። ሰፈሯ እየሄድክ እኔ ሰፈር አካባቢ ነው የለ እሷ ስልክ ካላነሳች የዘመድ አዝማዶቿ ስልክ ቁጥር ሳይቀራለክ እየደወልክ የት ገባች፣ የት ሄደች፣ ምን በላች፣ ምን ጠጣች ካልባት ልጅቷ አፍቅራኝ ነው ለምን ትላለህ? እንድታፈቅረኝ እኔ ያደረግኳት በል ወጃት ነው በል። ምን እዚህ ወጥተ ልጅቷ ወዳኝ ነው እኔ አልፈልጋትም ምናምን ማስመሰል ምን አስፈለገ? አንተም ትፈልጋታለህ ቀደም ከፈለካት ደግሞ ማግባት። ሰው ምን አስፈረካ? አንተ አላህን ፍራ። እዚህ ጋር ወጥተ ሱመያ ምን ትሰማው ነው? እኔ ልጅ ሌላ መስማት ምን አስፈልገው? ማግባት ከፈለክ አግባት። እኔ ያዛ አመዛለ ወጥቼ እዚህ ላይ ወጥቼ እንዳታገባት ራሴን ላጠፋ ነው ምናምን እንድልፈልገን ወጭም አለም። እኔ ልጆች አሉ ለልጆች መኖር ፈልጋለሁ። ጥሩ እናት መሆን ነው ፈልገው። አስተዋይ እናት ለልጆች የመካሪ ዘካሪ ሁኝ እንጂ ነገ እዚህ ላይ የተናገርኩትን ነገር እያዩ እናታችን እንዲነበረች እንዲሉኝ ልጆች አልፈልግም። አደራ የረቢ ሶዳት ነብረንተሪ ቪዲዮ ከነለ ኦሶ ሼሪንግ ኮን ይወደንዴት አማ ሰዓት አማን አገፈተ ከነቲ ቪዲዮ ሆጀዱ ዮ ሆጀቹ ደደብዴ ሼር ጎድ akka ijoollee kanaaf furmaa'e ta'u nama 45 sababa uummata dallaala gaara keessa dalageetiin harshiisha dalaguuf jecha ijoollee miskiina waan tokko hin beekne karaa baaraatti irraa dhufan daangaa Suudii irratti dallaallee fuutee harshiisha itti feetee ijoolleen kunniin wajjin qabamanii nama 45 duuditti murtaa'e. Waan kana furmaata ta'uuf hin dandeessan. Furmaata ta'uuf akka itti dandeessan iyyitanii iyyisiiftanii sa'aatii 24 keessa yookaan sa'a 2-3 keessatti akka ambaasii Itoophiyaa Saudi Arabiyaa keessa jiru bira sagaleen kun ga'u yoo gootanii ambaasiin Itoophiyaa furmaata godhuu danda'a. Adaraa Rabbii jedha, adaraa Oromoo Rabbii jedha. Namni afaan kiyya kana beektan namni lama amma lubbuun isaa darbee jira.
namni lama lubbuun isaa baatee jirti. Adaraa iyyaa iyyisiisaa ijoollee tana lubbuu isaa dhaqqabaa. Ijoolleen tun miskiina waan takka hin beekanii. Wanta akka hin beekanii maaltu akka ta'amaa jiru hin beekanii waan hashiishaa irraa hin beeknu ani mataa kiyya gaafa karaa san dhufu ofii kiyyaa waan argee jiruuf waan wanni kun nama godhu irraa hin beekanii cadhisanii baatanii deemanii jarri isaan beekanii jarri dallaalaa itti fe'anii jara karaa hin beekne kan karaarra kaanii karaa mootummaatti qajeelanii mootummaan qabee amma murtee du'aa itti murteessanii adaraa Oromoo iyyaa iyyisiisaa wanni kun akka sababaa dallaalaatiin ta'e akka sababaa dallaalaatiin uummanni kun dhumaa jiru akka itti himamu. Yoo ijoolleen dhumtee lubbuun jara hundaallee saabattillee akka gumaan ijoollee sanii bahu akka dhugaan ijoollee sanii baatu Oromoo hadaraa rabbii jedhaa viidiyoo kan sheer godhaa yoo dandeessan viidiyoo hojjedhaa adaraa dhiiga ijoollee tanaa adaraa osoo isin dhageessan osoo isin agartan dhiigni ijoollee tanaa akkan dhaganaan an isinitti dhaame isin immoo rabbitti dhiisee jira nagaan naa bula halkan keessaa sa'aatii 6 ክርስትና ተነስቷል ልጆች ተነስተዋል ሁለቱም ኦፍ ኮርስ ባልሽ ነፃነት የቱ ጋር የሰጠሽ ልጆችሽን ክርስትና ካስነሳሽ በጣም ወድጄ ፈልጊ ምክንያቱም ባሌ በጣም ጥሩ ሰው ስለሆነ ልጆቼ ልክ እንደ ባሌ አይነት ጥሩ ሰዎች እንዲሆኑ ስለፈለኩኝ ክርስቲያኖች እንዲሆኑ እኔ ፈልጊ ወድጄ ፈቅጄ በጣም በኩራት የትም ቦታ ሄጄ ባሌና ልጆቼ ክርስቲያኖች ናቸው ስል በኩራት ደረቴን ነፍቼ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወላሂ በጣም ያሳዝናል። ማይምነት በጣም ሰውን ይጎዳል። የማይምነትን ጥግ ከዚህ ሴትዮ ማየት ትችላላችሁ። እኔ ለመጀመሪያ ጊዜ እናት ልጆቿን ወደ እሳት ወርውራ ደስተኛ የምትሆን እናት እቺን ሴትዮን አየሁት። እንዴት ሰው የገዛ ልጁን ወደ ኩፍር ወደ ጀሃነም መንገድ ወደ እሳት መንገድ እስላም ነኝ እያለ ሌላው ከእስላም በስተቀር ያለው ሃይማኖት የጀሃነም እና የእሳት መንገድ እያወቀ ልጆቹን ወደዛ ልኮ እንዴት ደስተኛ ነኝ ይላል? አሁን እቺ እናት ናት አታፍርም እኮራበታለሁ ትላለች። ደግሞ እኮ ይሄ ምን አይነት የማህይምነት ጥግ ነው? አላህ ሂዳያውን ይስጥሽ። አሁን እቺን ሌሎች ሴቶችን የምትመክረው ለልጆቿ ያልሆነች እንዴት ለሌሎች ሴቶች ትሆናለች? ልጆቿንም ወደ እሳት እየላከች እናንተንም ወደ እሳት ነው የምትልካችሁ። ወላሂ እቺ ለራሷን መመከር ያስፈልጋታል። እቺ ሴትዮ ጋር ሄዳችሁ ምክር የምትፈልጉ የእስላም ሴቶች የገዛ ሚስጥራችሁን የባሎቻችሁን የእናትና አባቶቻችሁን ሚስጥር ሚዲያ ላይ እየዘረገፋችሁ ከዚህ ሴትዮ ምክር የምትፈልጉ ሴቶች እናንተ ራሱ ከእንስሳት ምንም አትለዩ። ጀዝቦች ናችሁ እናንተ ራሱ። ከዚህ ሴትዮ ራሳችሁን ጠብቁ። እቺ ሴትዮ የማይሆን አስተሳሰብ ጭንቅላታችሁ ውስጥ ለመሙላት ነው የመጣችው። በእስልምና እኔም በሃይማኖቴ አንቺም በሃይማኖትሽ የሚባል ነገር የለም። እስላም ነህ እስላሟን ታገባለህ፣ እስላም ነሽ እስላሙን ታገባለሽ። ይሄ የቴዲ አፍሮ ሙዚቃ ይዛችሁ ወደ ጀሃነም እንዳትገቡ። ከዚህ ሴትዮ ራሳችሁን ጠብቁ። ወሰላሙ አለይኩም።